ቆይ አሁን እኔ አንድ ማለት ነው እዚህ ጋር ደግሞ መጠየቀ ለምሳሌ አሁን ይሄ ከፍ ብለህ ስትበርና ዝቅ ብለህ ስትበር ምንድነው ያለው ልዩነት? ለምሳሌ ከፍ ብለህ ስትበርና ዝቅ ብለህ ስትበር ልዩነቱ ለኤርላይኖቹ ላውራ አሁን ለምሳሌ የኤርላይን ወይም የዩናይትድ ትልቁ ፕሌን ዝቅ ብሎ ቢበርና ከፍ ብሎ ቢበር ያለው ልዩነት አንደኛው ፊውል ኮንሰምፕሽን ነው ፊውል ማተር ያረጋል ምክንያቱም ሎው አቶሞስፌር ላይ ስትሆን ኤሩ በጣም ዴንስ ነው ሞር ፊውል ይፈልጋል ፕሌኑ ጥሶ ለመሄድ ትክክል ነው ፓወር ይፈልጋል ሞር ፊውል ይፈልጋል ብዙ ኤር አለው ከፍ ስትል ምንድነው እንትን ነው ኤሩ ይሳሳል ከፍ ያልክ ስትል ኤር እየሳሳ ነው የሚለው ኤር ሞለኪውልስ አየር ይቀንሳል ማለት ነው ኤር ሞለኪውልስ ስለሚቀንስ ስፒድ ትጨምራለህ ትሩ ኤር ስፒድ የሚባለው እዚህ ሎው አቶሞስፌር እና ከፍ ያልክ ስትል ትሩ ኤር ስፒድ ይለያል እዛ ጋር በጣም ፋስት ነው ሚዝ ነገር የለም you're going fast ኤርላይኑ ከፍ ብሎ ሲሄድ እንደዚህ ሲሄድ ቶሎ የሚደርሰው ለዛ ነው በዚህ በሎው ሚትድ ከሆነ ጊዜ በጣም ብዙ ጊዜ ይወስድባል የተርቡላንስ ልዩነትስ አንዱ እሱ ነው ሌላኛው ተርቡላንስም ለምሳሌ ኤር አቮይድ ማድረግ ትችላለህ ምንድነው የተርቡላንስ ሌቭል ዳመና ምናምን ከፍ ስትል ያለበትን ሌቭል አውቀ ከፍ ካልክ ያንን አቮይድ አድርገህ በነፃ ከላይ ትሄዳለህ ኦኬ ከላይ ትሄዳለህ በብዛት ስለዚህ በጣም ከፍ የሚሉት ተርቡላንስ የማግለስ እድላቸውም አነስተኛ ዌዘር ኮንዲሽን አቮይድ ማድረግ ነው fuel save ማድረግ ነው to get there the faster okay በፍጥነት እዛ ቦታ ዴስቲኔሽን ለመድረስ ነው ስለዚህ ሶስት ነገሮች በአጠቃላይ ዌዘር አቮይድ ለማድረግ ነው በዛ ከፍ ብለ ወይም ዝቅ ብለ ፍላይ ሊታረግ የምትችለው ሌላው ደግሞ ከፍ ስትል fuel save ታረጋለህ because less air up ላይ ከፍ ስትል ሌላኛው ደግሞ you will get to your destination faster ከፍ ብለ ስትል ማለት ነው ስለዚህ ኤርላይኖቹ ያንን ስቴት እንትን ነው የሚጠቀሙት ስትራቴጂው እሱ ነው ኤርላይኑ ቢዝነስ ነው right ቢዝነሱ ደግሞ fuel save ማድረግ time save ማድረግ ብዙ ብር ሜክ ያረክ ነው ማለት ነው ለዛ ነው የሚጠቀሙት ማለት ነው